The start something new. We feel the expectation, a new day waiting. Sky full of light breaking through. We feel our hearts exploding, our story unfolding. As we chase the morning sun, here and now, we've only just begun. There's a world of endless color waiting for us to discover. Run into the open wide where dreamers come alive. We can see a new horizon. We can feel adventure calling. Step out on the open road into the great unknown. Here we go. So መዝገብ አገላበጥ በቁርጥ ቀን ቀረ ብሎ ማን ያማሃል? አንድ ሌሊት ይበቃሃል። የሰው መዝገብ አገላበጥ በቁርጥ ቀን ትደርሳለህ። ቀረ ብሎ ማን ያማሃል? አንድ ሌሊት ይበቃሃል፣ ይበቃሃል። እከፍልሃለሁ ደስ አሰኝተኸኛል። የከበረ ስፍራ አስቀምጠኸኛል። ኃይልን እየሰጠ እያበረታኸኝ አምላኬ በክብር እቀባሲ ሸብ ገና ብዙ ያለ ባንተ እደሰታለሁ። አይን እኔን አይታለሁ፣ እጅ ትረዳኝ። ገና 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 ብዙ ያለ ባንተ እደሰታለሁ። አይን እኔን አይታለሁ፣ እጅ ጭብጨባለ ሲል ሸብ ሸብ ክብር 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 ሃሌሉያ። ክብር አንተ ብቻ፣ አንተ ብቻ። እልልታላችሁ ሲ ጭብጨባ ንገስ ንገስ አንተ ብቻ፣ አንተ ብቻ የሌለህ አንተ። ክብር 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 አንተ ብቻ፣ አንተ ብቻ የሌለህ አንተ። ንገስ ንገስ አንተ ብቻ፣ አንተ ብቻ። አቤት 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 ሳልወድ የወደድከኝ ሳልመርጥ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ አረገኝ። አበሳዬን አራቅከው፣ ቀንበሬን ሰባበርከው። ፍቅር ለኔ ልዩ ነው ስምህን፣ ፍቅር ለኔ ልዩ ነው። እብቀባለሲ የሰው መዝገብ አገላብጠህ በቁርጥ ቀን ትደርሳለህ። ቀረ ብሎ
ሰው መስገን ገላብጠ በቁርጥ ቀን ትደርሳለህ ቀረ ብሎ ማን ያማሃል አንድ ሌሊት ይበቃሃል እምጨባለ ምን እከፍልሃለሁ ደስ አሰኝተኸኛል በከበረ ስፍራ አስቀምጠኸኛል ኃይልን እየሰጠ እያበረታኸኝ አምላኬ በክብር ጭብጨባ እልልታ ገና 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 ብዙ አያለሁ ባንተ እደሰታለሁ ዓይን እኔን አይታለሁ እጅ ትረዳ ገና 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 ብዙ አያለሁ ባንተ እደሰታለሁ ዓይን እኔ ኤልሲ ምን ትያለሽ በእልልታ በጭብጨባ ገና ገና ብዙ አያለሁ ባንተ እደሰታለሁ ዓይን እኔን አይታለሁ እንድትረዳኝ ላንተ ይሁን አምልኮ ላንተ ይሁን ጭብጨባ ላንተ ይሁን እልልታ ጭብጨባ ይገባሃልን ጌታዬ ይገባሃልን ይገባሃልን ኢየሱስ ይገባሃል ይገባሃል ይገባሃልን ጌታዬ ይገባሃልና ይገባሃልን ኢየሱስ ይገባሃል ጭብጨባለ ላንተ ይሁን አምልኮ ላንተ ይሁን እልልታ ላንተ ይሁን ጭብጨባ አቤት አቤት ይገባሃልን ጌታዬ ይገባሃልን ይገባሃልን ኢየሱስ ይገባሃል እልልታ ይገባሃልን ጌታዬ ይገባሃልን ይገባሃልን እያሸበሸብን ዝቅ እያለና ራሴን ከእግር በታች አዋርዳለሁ በጊዜው ከፍ የሚያደርግ እንዳንተ ማን ራሴን ከእግር በታች አዋርዳለሁ በጊዜው ከፍ የሚያደርግ እንዳንተ ማን ጭብጨባ ለዚህ ያከበሩህን ታከብራለህ የሚወዱህን ትወዳለህ ሰጥተው ለሚሹ ትገኛለህ እግዚአብሔር አምላክ ጭብጨባ እስራቴን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን ባንዴ የደመሰስከው እስራቴን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን ባንዴ የደመሰስከው ጨለማ ይበርቷል ነፃ እልልታ አመሰግንሃለሁ አመሰግን እልልታ አመሰግን እልልታ አመሰግንሃለሁ ክብር እያጨበጨብን እስቲ በእልልታ እያሸበሸብን እስቲ ዝቅ እያለን ዝቅ አቤት በሽብሸባ አዎ የቆመው ባህር ያኔ አሳልፎኝ ነበር ዛሬስ ደግሞ ሌላው ቢገጥመኝ በየተራ ቢሰለፍብኝ አይኔ መንከራተቱን ትቼ ልምታ ከበሮዬን
የሰልፉ ጌታ ከኔ ጋር ነው። ዛሬም እልልታ አለ ታዲያ ያሻገረኝ ያኔ ትላንቱን ያኔ አሁንም ይዘን ያናይሉን ሳምን በእውነት ላመልከው ከልቤ ስነሳ ሁሉን አሳመረው የይሁዳ አንበሳ እቀባልልታ ወስኗል ልቤ ምንም ላይ ፍራ ጌታ ኢየሱስ እልልታ ሌላውን አልሰማም ከንቱ ነውና እልልታ ከልቤ ኢየሱስ ልጨምር እንጂ እኔም እንዲህ ልበል ሸክሜን ከላይ ላረግልኝ ገለል ብዙ ብለውሃል ወዳጅ ጓደኞቼ አይበቃም ልጨምር እኔም ተስማምቼ መልካምነትህን ባለኝ አቅም ላውራ ተነግሮ አያል ሰብሰብ ብለን እስኪ ልጨምር እንጂ እኔም እንዲህ ልበል ሸክሜን ከላይ ላረግልኝ ገለል ብዙ ብለውሃል ወዳጅ ጓደኞቼ አይበቃም ልጨምር እኔም ተስማምቼ መልካምነትህን ባለኝ አቅም ላውራ ተነግሮ አያልቅም ጭብጨባ እልልታ መልካም ነህ ከተባልከው በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ተልካዬ የኔ ጌታ እልልታ መልካም ነህ ከተባልከው በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ተልካዬ የኔ ጌታ እልልታ ስወድቅ ላነሳኝ ስለ ደጉ ጌታ ተመስገን በይዋው ጌታ እንዘላለና ልዘምር ላመስግነው ወላ ልዘምር ላመስግነው ወለታ አለብኝ ሰዎች ውለታ አለብኝ እኔ ስወድቅ ላነሳኝ ስለ ደጉ ጌታ ተመስገን ቢበላ አንደበቴ በይዋው ጌታ ልዘምር ላመስግነው ልዘምር ላመስግነው እልልታ ወለታ አለብኝ እኔ ወለታ ወለታ አለብኝ ሰዎች ወለታ አለብኝ እኔ ወለታ አለብኝ እስቲ በሽብሸባ በሆንኩለት በላይ ምነው በሆንኩለት ሕይወቴ ያማረ እርሱን ያገኘው አንደበቴ ልክፈት በብዙ ምስጋና በኩና ልቀመጥ ውስጤ ይላል ገና ለመጨረሻ ነው ውስጤ ይላል ገና እልልታ ውስጤ ይላል ገና ይዘለላል ይላል ገና ምስጋና ይላል ገናና ይላል ገና አምልኮ እልልታ ይላል ገና እልልታ ምስጋና ገና ለልቤ ደረሰ
በይዋሁ ጌታ እምባዬን ያለቀስኩባቸው እነኛ ዘመን አልፌያቸዋለሁ። መልካም ነህ የተባልከው መልካም ነህ ስትስር የሌለብኝ መልካም በጭብጨባ በእልልታ እሺ ክብር ለእግዚአብሔር ይሁን። አንዴ እንደማመጥና ፕሮግራማችንን ቶሎ ያሳጠርን ሁሉም ሰው የደከመው ስለሆነ ወደ ራቱ እንገባለን። አንዴ ያልተቀመጣችሁ ካላችሁ መደማመጥ እንድንችል እንድትቀመጡ፣ ሁለተኛ የምታወሩ ሰዎች ካለ ለአንድ ደቂቃ ጸጥ ብትሉ በጣም ደስ ይለናል። እባካችሁ ጊዜያችንን ለመጠቀም ስንል እየተደማመጥን ብንሄድ ቶሎ ፕሮግራማችንን እንጨርሳለን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ሙሽሮች እንኳን ደስ አላችሁ። እስቲ አንዴ እናጨበጨብላችኋለን። አንድ ነገር ልናገርና ወደ ራት እንገባለን። ፓስተር ዳኒ ይጸልይልናል ለራቱ። ከዛ በፊት ግን አንድ ነገር መናገር እፈልጋለሁ። መጽሐፍ ቅዱስ ላይ አንድ በጣም ደስ የሚል ነገር አለ። እሱን ተናግሬ ፓስተር ዳኒ ይጸልይልናል። መጽሐፍ ቅዱስ ላይ እስራኤልን እግዚአብሔር ከግብፅ ባርነት ካወጣ በኋላ ኢያሱን አንድ ነገር ተናገረው ይላል። ዮርዳኖስን ሲሻገሩ ካህናት ዮርዳኖስ ማዕከል እንደገቡ ውሃ ደረቀ። ከዛ በኋላ ከዛ 12ቱ ነገድ አንዳንድ ድንጋይ ወሰዱ አሉ። እባካችሁ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ መሰማት አለበት። ያን ድንጋይ ወሰዱና ምን አደረጉ? እግዚአብሔር አንድ ነገር ተናገራቸው። ደስ የሚል መልእክት ነው። ስሙኝ። ሁሉም ነገር ያልፋል። ይሄ ግን የምንሰማው ነገር በህይወታችን ላይ ይቀራል። ይሄን ድንጋይ ወስዳችሁ አስቀምጡት፣ በጌልጌላ ላይ አስቀምጡ። ይሄን ድንጋይ ልጆቻችሁ የሚመጣው ትውልድ ሲጠይቃችሁ ስለዚህ ድንጋይ እንደዚህ ብላችሁ ተናገሩ። ዛሬ ለሙሽሮች ይሄ ዛሬ የተደረገው ፕሮግራም ከናንተ በኋላ የሚመጣው ትውልድ ሲጠይቃችሁ ለምን እንደሆነ አሁን እነግራችኋለን። ምን አሉ? እግዚአብሔር በአሕዛብ ፊት አሕዛብን እያሳፈረ በእርሱ የማያምኑትን እያሳፈረ ድንቅና ተአምራትን አድርጎ ዮርዳኖስን ለሁለት የከፈለ ያደረቀልን አምላካችሁ ስለመሆኑ፣ ሁለተኛ እግዚአብሔርን ደግሞ ዘላለማችሁን ሁሉ እንድትፈሩ ይሄን ድንጋይ ባዩ ቁጥር ለልጆቻችሁ ትናገራላችሁ። ዛሬም ይሄ ህዝብ ለምን ተሰበሰበ ተብሎ ምናልባት የእናንተ ልጆች የእናንተን ቪዲዮ ሲያዩ እግዚአብሔር ተአምራት ስላደረገልን በህይወት ዘመናችን ማለፍ የማንችለውን ነገር እግዚአብሔር ስላሳለፈን ብዙ እንደ ዮርዳኖስ እንደ ቀይ ባህር ከፊታችን የመጣውን ነገር እግዚአብሔር ስላሳለፈልን ይሄ ህዝብ የተሰበሰበው እግዚአብሔርን ሊያመሰግን ነው ትላላችሁ። አሜን አሜን። ስለዚህ እኛ የተሰበሰብነው ለመብላት አይደለም። የእግዚአብሔርን ተአምር በእነሱ ህይወት ውስጥ ስላየን ነው። እኔ በቅርብ ስለማቅ ነው። ያሬድም ቤተሰቦቹ ስለሚያውቁ ነው። ማይታለፍ የሚመስል ዮርዳኖስ የሆነ ማይታለፍ የሚመስል ቀይ ባህር የሆነውን እግዚአብሔር ስላሳለፈ ይሄ ህዝብ ተሰብስቦ ለልጆቻችሁ ስትናገሩ እግዚአብሔርን ሊያመልክ ሊያመሰግን ከኛ ጋር የተሰበሰበ ህዝብ ነው ትላላችሁ። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። በቃ ሌላ ነገር አይደለም፣ ልንበላ አይደለም። ሁላችንም አሜሪካን ነገር ነው የምንኖር፣ መብላት ችግር የለብንም አይደለም። ዛሬ የተሰበሰበን እግዚአብሔርን በማይታለፍ መልኩ ስላሳለፋቸው የማይሆነው የሚመስለውም ነገር እግዚአብሔር መስሎ በአካል ገልጦ ስላያችሁ እንኳን ደስ አለሽ እናቴ፣ እንኳን ደስ አለሽ ኤልሲ፣ ሚኪ፣ ቤተሰቦቻችሁ ሁሉ እንኳን ደስ አላችሁ። ስለዚህ ትውልድ እናንተ ሲጠይቁ የልጅ ልጆቻችሁ ሲጠይቁ ይሄ ህዝብ የተሰበሰበበት ቪዲዮ እናንተን እግዚአብሔር ሊያመሰግን ነው ትላላችሁ። ክብር ለእግዚአብሔር ይሁን። አሜን። አሁን ፓስተር ዳኒ መጣና ለምግቡ ይጸልይልናል። ቀጥታ ወደ ራቱ እንሄዳለን። ክብር ለእግዚአብሔር ይሁን።
የአምላካችን የእግዚአብሔር ስም የተባረከ ይሁን። ጌታን ስለዚህ መልካም ቀን፣ ስለዚህ በጎነት፣ ስለዚህ ቸርነት፣ ስለዚህ መልካምነት እንደዚህ ደስ የሚያሰኝ ጊዜ ስለሰጠን የአምላካችን የእግዚአብሔር ስም የተባረከ ይሁን። ሁላችንም እንጸልያለን። አምላካችን እግዚአብሔር ሆይ እናመሰግናለን። ይሄ ደግነት፣ ይሄ ቸርነት፣ ይሄ በጎነት፣ ይሄ መልካም ቀን፣ ይሄ ደስታ የተገኘው ባንተ ነው። ስምህ ለዘላለም የተባረከና የተመሰገነ ይሁን። እግዚአብሔር ሆይ ለዚህ ቤተሰብ ይህንን መልካምነት ስላሳየ፣ ይህንን ቸርነት ስላሳየ እናመሰግናለን። ጌታ እግዚአብሔር አምላክና አባታችን ሆይ በመካከላችን ይህንን በጎነት እኛም ምስክር እንድንሆን አንተ እንደምትችል፣ አንተ ታምረኛ እንደሆንክ፣ አንተ መልካም አምላክ እንደሆንክ፣ አንተ ምሕረትና ቸርነት ያለህ እንደሆንክ፣ አንተ ለዚህ እንደምታበቃ ስላየን ስምህ የተመሰገነ ይሁን። አምላካችን እግዚአብሔር ሆይ በዚህ የደስታችን ሰዓት አንተ አብረህን ስላለህ፣ ደግሞ የደስታችን ምክንያት አንተ ስለሆንክ እግዚአብሔር አምላክና አባታችን ሆይ እናመሰግንሃለን። ጌታ ሆይ በፊታችን የቀረበውን ይህንን ማዕድ ባርክልን። እግዚአብሔር ሆይ ደስ ብሎን እንድንመገብ ደግሞም ጤና እንዲሆነን ሁላችን እግዚአብሔር ሆይ አንተን እንድናመሰግንበት እንጸልያለን። በኢየሱስ ክርስቶስ ስም አሜን። አባቴ አንተው ነህ፣ ንጉሴ አንተው ነህ፣ የሚሳን የሚያቅት የሚሳን የሚያቅት እየዞርን እየዞርን እናመልካለን። ተስፋያን እየዞርን ሰርክል አባቴ አንተው ነህ፣ ወዳጅ አንተው ነህ፣ ወዳጅ አባቴ አንተው ነህ፣ ንጉሴ አንተው ነህ፣ ወዳጅ አንተው ነህ። ጭብጨባ ሲያድ ላይ ከፈ የሚሳን የሚያቅት ጭብጨባ ሲ የሚሳን የሚያቅት አቤት ተስፋ ያንተው ነህ፣ ወዳጅ አንተው ነህ፣ አባቴ አንተው ነህ፣ ንጉሴ አንተው አዎ ተስፋ ያንተው ነህ፣ ወዳጅ አንተው ወዳጅ አንተው ነህ። እልልታ ጭብጨባ ሲሸብ የሚሳን የሚያቅት ጭብጨባ ለሲ የሚሳን ያምርባቸዋል በጭብጨባ የሚሳን የሚያቅት በበረሃ ጋሻ ለተጠማ እርካታ ስትሆን አየሁ። ኢየሱስ የኔ ጀግና ጀርባህን ለደካማ ለበረታው ፊት ግን ሰጥተህ አታደላ። ስምህ ጭብጨባለ ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን። ክብር ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን። አቤት ተስፋ ያንተው ነህ፣ ንጉሥ ያንተው ነህ፣ አባት ያንተው ነህ፣ ወዳጅ ተስፋዬ ኤልሲ ባዩ ወዳጅ አንተው ነህ፣ አባት ያንተው ነህ። ጭብጨባ ሲያድ ላይ ከፍ የሚሳን የሚያቅት የሚሳን ነዋ የሚሳን ሰዎች የሚሉት ሌላ የሚሉት ሌላ ሁኔታም የሚለው ሌላ ነው የሚለው ሌላ ከሁኔታው በላይ ሰዎች ከሚሉኝ እኔ ግን የማምነው የአምላክ ቃል አለኝ። ከሁኔታው በላይ ሰዎች የሚሉት
የሚሉት ሌላ ሁኔታ የሚለው ሌላ ነው የሚለው በጭብጨባ አንድ ላይ ሰብሰብ ብለን ከሁኔታው በላይ እኔ ግን የማምነው የአምላክ ቃል አለኝ ከሁኔታው በላይ ሰዎች ካወሩ እኔ ግን የማምነው ጭብጨባ ሲ ቸብ 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 ክብር 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 ጭብጨባ ሰብሰብ እንላለን ሰብሰብ ሁላችንም ጠጋ ጠጋ ብለን እናመልካለን ወደዚህ አንድ ላይ ክብር አለኝ ክብር አለኝ ክብር 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 አለኝ እስቲ ክብር አለኝ ክብር አለኝ ክብር ክብር ለማ ለአንተ የሚገባ መቅደስ የሚገባ ጩኸት አለኝ ክብር አለኝ ክብር አለኝ ክብር ክብር አለኝ ክብር አለኝ ክብር ክብር አለኝ ክብር ለማ ላንተ የሚገባ መቅደስ የሚገባ ክብር አለኝ ጭብጨባ ለዚህ ቸብ ሰው ፊትን ያያል ቁመቱ እግዚአብሔር ከጠራው ዳዊት በአዲሱ ወዶ መርጦኛል እኔ እንዳከበርኩት ይዘለላል በእልልታ በጭብጨባ ሃሌሉያ 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 እጆች ይነሱና ወደ ላይ ሰማይን ዘርግተ እንዲህ አንተ የትልቅነት ከሰው ስል አንተ የሰን በስንዝርዬ ይሰማይ ትልቅ ከተማ ሰሪምን አንተ የሰራው አንተ በስንዝር ይሰማይ ትልቅ ከተማ እስቲ እጆች ይነሱና ወደ ላይ እጆቻችሁን አንሱና ሰማይን ዘርግተ እንዲህ የትልቅነት ከሰው እልልታላችሁ ታዲያ አንተ በስንዝርዬ ይሰማይ ትልቅ ከተማ ክብር አንተ በስንዝርዬ ይሰማይ ትልቅ ከተማ እልልታ ከሙዚቃው ጋር እልልታ ጭብጨባ ክብር እና መሰግንሃለን እና ይሰማ ድምጣችሁ ሲ እና አቤት እኔ መሰግንሃለን እኔ መሰግንሃለን እኔ እልልታለ ታዲያ ዝም አልልም አመሰግናለሁ ለጌታዬ ክብርን እንሰጣለሁ የጠላቴን ሽንገላ ላመስግነው አቤት አመሰግናለሁ ክብር ስለዚህ ቤት አመሰግናለሁ ዝም አልልም ይሰማ ድምፃችሁ ይደገም ዝም አልልም በሉት እስኪ ዝም
እልልታ ጭብጨባ አመሰግናለሁ 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 እኔው ራሴ አመሰግንሃለሁ ከመንፈሴ እዘምርልሃለሁ እኔው ራሴ አመሰግንሃለሁ ከመንፈሴ እዘምርልሃለሁ እንዴት ችዬ ዝም እላለሁ እንዴት ችዬ ዝም እላለሁ ክብሬን ጥዬ ነዋ ክብሬን ጥዬ ዘምራለሁ ክብሬን ጥዬ እብደባሴ ሸብ እናመልካለን ሃሌሉያ እኔው ራሴ አመሰግንሃለሁ ከመንፈሴ እዘምርልሃለሁ እኔው ራሴ አሸበሽብል ከመንፈሴ እዘምርልሃለሁ እንዴት ችዬ ዝም እላለሁ እንዴት ችዬ ዝም እላለሁ ክብሬን ጥዬ ነው ክብሬን ጥዬ ዘምራለሁ ክብሬን ጥዬ እልልታ ዘምራለሁ እልልታ ዘምራለሁ ክብራችን አንተ ዘርገት ጌጣችን ውበታችን ጌታ አባታችን በጨለማው የምታበራ የንጋት ኮከብ አንተ ነህና የይሁዳ አንበሳ ሞትን ገዳይ የዳዊት ዘር አንተ ሻዳይ ሲኦል ድል ነስተህ ቀንበር ሰባሪ ዘራችን ይሁን ላንተ ዘማሪ እልልታ ያንተ በመሆኔ ኮራሁኝ እኔ የኔ ነህ ሲለኝ ደስ አለኝ ያንተ በመሆኔ ኮራሁኝ እኔ የኔ ነህ ሲለኝ ደስ አለኝ አንድ ላይ ነው አይቻለው በምድር ላይ የኔ ኢየሱስ ብቻ ጽድቅ በላይ ሁሉም ነገር ልክ አለው የኔ ኢየሱስ ብቻ የታለ አቻ የሌለው ክብር ወደር የሌለው ኢየሱስ ለክብሩ ለኃይሉ ይዘምር ለስሙ ይወራ በምድር አይበቃም ለእግዚአብሔር እልልታ ለእግዚአብሔር አለኝ ዘምር ለእግዚአብሔር እያሸበሸብና ሌንጫ ቀራኒ ለፋነጋ ኢየሱስ ሞቲ ሌሊሳሳሮኒ ሞቲ ጎዳ ኢንተና ሞተተ ከሳ እጅራ ከከ አተልፋፋ አቤት ወልፋዱ ከምድር እስከ ጫፍ ይሰበሰብ ፍጥረት የሰማይ ሁሉም ሊገልጥ ቢሞክር ይደገም ከምድር ጫፍ እስከ ጫፍ የሰማይ ሰራዊት ሁሉም ተሰብስበው
ሊገልጥ አንድ ሁለት ሶስት ምሳሌ የሌለ ምሳሌ ምሳሌ እልልታ እልልታ ምሳሌ 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 የሌለ ምሳሌ ከምድር ጫፍ እስከ ጫፍ የሰማይ ሰራዊት እልፍ ጊዜ ሁሉም ስላንተ ሊገልጥ አይዘለልም ታዲያ ምሳሌ የሌለ ምሳሌ ምሳሌ የሌለ ክብር 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 ምሳሌ የሌለ እያሸበሸብን በሽብሸባ ክብር 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 ይገባዋል ምትሉ ሽብሸባ አንተ ለኔ መልካም ነህ ለኔ ለኔ አንተ ለኔ መልካም ነህ ለኔ ለኔ ጌታ ለኔ መልካም ነህ ለኔ ለኔ ኢየሱስ ለኔ መልካም ነህ ለኔ 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 መልካም ነህ ለኔ ለኔ መልካም ነህ ለኔ መልካም ነህ ለኔ መልካም ነህ ሞቴን ሲመኘው ያ ክፉ ጠላት ባንተ ግን ዛሬ አገኘው ሕይወት ላብዛ ምስጋና ላሰማ ዜማ ጠላት ያየ ጆሮ ላብዛ 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 እልልታ ላሰማ ዜማ ጠላት ያየ በሽብሸባ አንተ ለኔ መልካም ነህ ለኔ ለኔ ኢየሱስ ለኔ መልካም ነህ ለኔ ለኔ አንተ ለኔ መልካም ነህ ለኔ ለኔ ኢየሱስ ለኔ እልልታ ጭብጨባ ለኔ መልካም ነህ ለኔ ለኔ መልካም ነህ ለኔ እልልታ እጄን ይዘህ አንተ ስትመራኝ ለራስህ ዓላማ ስትለየኝ መልካምነትን ጌታ ያን ጊዜ አየኸው እንኳን አየኸኝ መልካምነትን ጌታ ያን ጊዜ አየኸው እንኳን አየኸኝ በሽብሸባ ነዋ አንተ ለኔ መልካም ነህ ለኔ ለኔ ኢየሱስ ለኔ መልካም ነህ ለኔ ለኔ ጌታ ለኔ መልካም ነህ ለኔ ለኔ ኢየሱስ ለኔ እልልታ ጭብጨባ ለኔ 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 ማን ብዬ ልጥራው ስምህን ምን ብዬ ልጥራው ስምህን ማን ብዬ ልጥራው ስምህን ምን ብዬ ልጥራው ስምህን እልልታ ኢየሱስ ልበልህ የኔ ቆንጆ ልበልህ አማላጄ ልበልህ የኔ ረዳት ልበልህ አማላጄ ልበልህ የኔ ፈዋሽ ልበልህ ማን ብዬ ልጥራው ስምህን ምን ብዬ ልጥራው ስምህን ማን ብዬ ልጥራው ስምህን ምን ብዬ ልጥራው ስምህን እልልታ አማላጄ ልበልህ የኔ ቆንጆ ልበልህ ኢየሱሴ ልበልህ የኔ ረዳት ልበልህ እኔስ ጌታዬን ወደዋለሁ እኔስ ኢየሱስን ወደዋለሁ እኔስ ጌታዬን ወደዋለሁ እኔስ ኢየሱስን ወደዋለሁ ከወደድከው
እንዲህ በላ ከወደድከው እልል በላ ከወደድሽው አጨብጭቢያ ከወደድከው እልል በላ ከወደድከው እልልታ ክብር 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 እልልታ እናመልካለን። አምልኳችን እንቀጥላለን። ሃሌሉያ እልልታ ለዚህ ጌታ ከፍ ገና ነው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ ማን ይቃወመናል ዛሬ ትንሣኤውን እንድናወራ በገና አንስተን በገና ምስጋና 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 ለሆ እልልታ እልልታ ገና ነው የኛ ኢየሱስ እንደ ሞት አልቀረም ከቶ ማን ይቃወመናል ዛሬ ትንሣኤውን እንድናወራ በገና አንስተን በገና አንስተን ምስጋና ምስጋና እልልታ 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 ድላ ከሰማይ ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት ምስኪን መስሎ መጥቶ ዲያብሎስን ቀጣ በጨለማ ላለው ይዘለላላ ገና ነው የኛ አቻ ይገኝ እንደ ሞት አልቀረም ከቶ ማን ይቃወመናል ትንሣኤውን እንድናወራ አንስተን እልልታ 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 አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምን ቀን ውበት ድምቀቴ የደስታዬን ጩኸቴ አንተ በሉታ አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምን ቀን ውበት ድምቀቴ የደስታዬን ጩኸቴ የለኝም በልሳና የለኝም ሌላ የምለው ይሄ ነው ብዬ እንኳን የማነሳው ደስታ የደስታ የቀኑ ብቻህን ታይበታል እልልታ ተመስገን 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 እልልታ እልልታ ተመስገን 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 ስለዚህ በንጉሥ ፈረስ ላይ ተቀምጦ እድፋሙ ልብሱ ተወግዶ በንጉሥ ፈረስ ላይ ተቀምጦ እድፋሙ ልብሱ ተወግዶ መለከት ይነፋ ይታወቅ አዋጅ መስቀል ላይ ሟች ነበር ቀይሮልኝ እንጂ በፊቱ መውደቅ የጀመረ አይሁድ ከሆነ በፊቱ መውደቅ አይሁድ እልልታ ትነካውና
የተባለልኝ ትነካውና ዋ የተባለልኝ ስታምነው ላየኝ ስትግቡላ ፍርዱ ለተዛ እልልታ 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 ስታምነው ላየኝ ስትግቡላ በሽብሸባ ዝቅ 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 በንጉሥ ፈረስ ላይ ተቀምጦ እድፋሙ ልብሱ ተወግዶ በንጉሥ ፈረስ ላይ ተቀምጦ እድፋሙ ልብሱ ተለውጦ መለከት ይነፋ ይታወጅ አዋጅ መስቀል ላይ ሟች ነበር ቀይሮልኝ እንጂ በፊቱ መውደቅ የጀመረ አይሁድ ከሆነ በፊቱ መውደቅ የጀመረ አይሁድ እልልታ ትነካውና የተባለልኝ ትነካውና የተባለልኝ እግዚአብሔር የረዳው ሰው እግዚአብሔር ያገዘው ሰው እግዚአብሔር የረዳው ሰው አያዝም በሁኔታው ይቀጥላል እየጨመረ ይቀጥላል እየጨመረ ይቀጥላል እየጨመረ እግዚአብሔር ከሱ ጋር ያለ እልልታ ቀጠልኩኝ ቀጠልኩኝ በክብር ቀጠልኩኝ መንፈሱን እባቱን ባንዝን ላይ ቀጠልኩኝ ቀጠልኩኝ በክብር ቀጠልኩኝ መንፈሱን እልልታ ተመስገን 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 አደባባይ ላይ ይገለኝ የማለት ነግቶለት እስኪያየው ልቡ እንደማለለ አማን ተሰቀለ አደባባይ ላይ ሊገለኝ የማለት ነግቶለት እስኪያየው ልቡ እንደማለለ አማን ተሰቀለ አልቀረም በመና ደጁ ላይ መጽናቴ እግዚአብሔር ለድሆቹ ደራሽ ነው ማለቴ በሐዘን ተመቶ ልቤማ ሲያነባ ደጁ ላይ ቁጭ ብዬ አቤት አቤት የኔ ጌታ ራራልኝ ጌታዬ የኔ ጌታ ጌታዬ የኔ ጌታ ጌታዬ የኔ ጌታ ራራልኝ ጠፉ ሲባል ይበዛሉ የሉም ሲባል ይኖራሉ የመጨረሻ ነው ሲዋለዱ ብዙ መንታ ሩጫቸውን ማን ሊገታ አይታክቱም ይሄዳሉ አይደክሙም ይበረታሉ እንደ ንስር ይበራሉ እጥፍ ድርብ ከሙዚቃው ጋር ሲበድብደባ እስቲ ጭብጨባ እጆች ይነሱና ጠፉ ሲባል ይበዛሉ የሉም ሲባል ይኖራሉ ሲዋለዱ ሩጫቸውን ማን ሊገታ አይታክቱም ይሄዳሉ አይደክሙም ይበረታሉ እንደ ንስር ይበራሉ እጥፍ ድርብ ይዘለላሉ ከዚህ እና ያለን ገና የክብሩን ደመና ምድር ስትሞላ አልዘለላችሁም እየዘለላችሁ ነው ከዚህ እና ያለን ገና የክብሩን ደመና ምድር ስትሞላ በጌታ እጆች ይነሱና ጠፉ ሲባል ይበዛሉ
የሉም ሲባል ሲዋለዱ ሩጫቸውን ማን ሊገታ? አይታክቱም ይሄዳሉ አይደክሙም ይበረታሉ እንደ ንስር ይበራሉ እጥፍ ድርብ ይዘለላሉ ከዚህማ ከዚህ የክብሩን ድንበር እንደዚህ ነው ማቄን ቀደህ እምባዬን አበስክ ቤቴን አየህ ደረስክልኝ ለምስጋና በቃው እኔም እንደሰ በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮ ላነሳ ልቤ እልልታ ላመስግን አምሮልኛል ቀን ላዚምልህ ላመስግን አምሮልኛል ቀኔ ላዚምልህ ይደገም ማቄን ቀደህ እምባዬን አበስክ ቤቴን አየህ ደረስክልኝ ለምስጋና በቃው እኔም እንደሰ በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮ ላነሳ ልቤ ላመስግን ላመስግን አምሮልኛል ቀኔ ላዝምልህ እልልታ ላንተ ዘመኔን ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ከሆንኩት በላይ ገና ሆናለሁ ምላሽ ባይኖረኛ እኔም ማውቀው እናገረው ደግ መሆኔ ሳሞካሸው ሱስ ሆኖብኝ እልልታ ያየ ያውቀዋል እየቀመሰ በፍቅር ዝናብ ያየ ያውቀዋል በፍቅር ዝናብ ላንተ ዘመኔን ብሰጥ ክብር ነው ለኔ ይህም ሲያንስ ነው እንዲህ መሆኔ ከሆንኩት በላይ ገና ሆናለሁ ምላሽ ባይኖር እዘምራለሁ እኔም ማውቀው ምናገረው ሳሞካሸው ሱስ ሆኖብኝ እልልታ ያየ ያውቀዋል እየቀመሰ በፍቅር ዝናብ ያየ በፍቅር ዝናብ እልልታ ነፍሴ ለመለመች ጌታ ስላገኘች ለመለመች ነፍሴ ለመለመች ጌታ ስላገኘች በደረቅ ምድር ውሃ በሌለው አንተን አግኝቼ ተደስቻለሁ ረካው በቃ ቆረጠ ደሜ ዘመኔ ያልቃል በልምላሜ እንደገና የኔ አባት በጣም ነበር የሚወዳት አመት ባሉ እንኳን እሷን ለማስመጣት መኪና ልኮ ነው የሚያስመጣት እሱ ጋር እንድታሳልፍ በጣም ነው የሚወዳት ሂዳ ብር ተሸልማ ነው የምትመጣው እና አባቴ 4 ጊዜ መጥቷል ስትመረቅ የእውነት በኔ ለእድሜ ወርቅ ገዝቶልኝ አያውቅም የኔ አባት ለቡቡ ግን ምንም ያክል ወርቅ ስትመረቅ ኮሌጅ ወርቅ ይዞላት መጣ እና ወርቅ ሸለማት
በቤተሰቦቿ የተወደደች እድገቷ ንዴት የማታቅ ትዕግስተኛ ፍቅር የተሞላች እንግዲህ ያደገች መታዚ ሃይ ስኩል ነው የገባችው። ሃይ ስኩል ስትገባ በትምህርቷም ከኤሌመንተሪ ጀምራ ጥሩ ትምህርት ቤት የተማረችው። እዚህ ሀገር ስትመጣ እንግሊዝ ሰከንድ ላንጉጅ እንኳን አላስፈልጋትም ቤዟ ጥሩ ስለነበረ ከዛ ኤኤ እያመጣች ነው የጨረሰችው ትምህርቷን። 12ኛ ክፍል ከ9 እስከ 12 ተማረች። ኮሌጅ ገባች። ዴቪል ዊስከም በነርሲንግ ተመረቀች። በትምህርቷ በጣም አስደስተናለች። ጎበዝ ናት። እንዳውም በቃ ስራም እንዳትሰራ አንዳንድ ነገር እንዳታረግ ላጠና ነው ስራ ተከምሮ ላጠና ነው ስትል ኦኬ ስለምታጠኛ አትስሪናለን። አንድ ቀን ግን ከስራ መጥቼ ሳይ ኪችኑ በቃ ሞልቷል። ቡቡ ዋት ሃፕን እንደ ቃውን እኮ ማጠብ ነበረብሽ። እያጠናው ጥናት ኦኬ ጥናት ከሆነ እሺ ኦኬ። ከዛ አሁን ጨርሰሻል? አዎ ጨርሻለሁ። ታዲያ ታጥቢዋለሽ? አይ ትንሽ ደግሞ ይጠናል። ኦኬ ታዲያ እኔ በቃ እሺ ካጠናሽ እኔ አጥበዋለሁ። በይኔ ተሳሚ አለችና ጉንጬን ይዛ በሳመችኝ እቃውን ስለማጥብ። ኤኒዌይ ቡቡ በጣም የምትወደድ ነች። ሁልጊዜ ሚኪ ከገባ በኋላ ነው እኔ የምገባው ከስራ መጨረሻ የምትገባው እሷ ናት። ስትመጣ ሁልጊዜ እኔና ሚኪ ሁልጊዜ ገቡ እንላለን። እሷ ደግሞ መተናል we miss this በጣም መተናል ይሄ ነው ሁሉ የምትባለው እና በጣም ተንከባክበን ያው እንደምታዩት ነው እንግዲህ እንደ እንቁላል ነው ያዝናት። ኤኒዌይ አንድ ልጃችን ስለሆነች ነው። እና አንዳንዴ ደግሞ ምን ይሆናል ከጓደኞቿ ጋር ልትዝናና ስትወጣ እደውላለሁ። አንዴ ትመልሳለች ወይስ ዘጋኛለች። ቴክስት አደርጋለሁ አትመልስም። ቡቡ 911 ልደውል ነው what happened ከዛ 911 እንዳልደውል ታውቃለች እንደምደውል። አራለው ምን ሆነሻል ትላለች። አንድ ቀን ግን ምን ሆነ መሰላችሁ ከኛ ተልግታ አታውቅም ወጣ አታውቅም ብዙ መዞር አትወድም። ማንበብ ነው የምትወደው። ቴዎሎጂ ተምራለች። መዝሙር ደግሞ በጣም ትጽፋለች። ጌታ ይሰጣታል። ብዙ መዝሙር ጽፋለች። እንዳውም ለኛ መዘምራን ስጭልኝ እንዲዘምሩት ካልዘመርኩ ስጫቸው ይዘመር። ከዛ እንዳይጠፋብኝ ወይ እሺ። እና አንድ ቀን ምን ሆነ ዴቪድ ዊስከም ገባች። ለመጀመሪያ ጊዜ አዳሪ አትግቢ ለምን ቅርብ ነው እየነዳሽ ትሄጃለሽ ትመጫለሽ። ኖ ማየት አለብኝ this is life። የዛሬ ልጆች ታውቃላችሁ ላይፍ ኦኬ። ሄደች ገባች። the first day ቴክስት አደረኩ አትመልስም። ደወልኩ አትመልስም። በጠበጥኩት ትምህርት ቤት ስልክ ሃሎ ልጄ ሞታለች አልገባቸው። ልጄ ብደውል አትመልስም። ቴክስት ባረግ አትመልስም። ልጄ ማን ነው ስሟ? ሜሮን ጆርጅ። እሺ ቆይ እዛ ሲደወል ብጥብጥ ትምህርት ቤቱ እሷ ያለችው ክላስ ነው። ከዛ በቃ እውላለሁ አለቅሳለሁ። ፀሐዬ ጋር እህት ያለ ፀሐዬ የያፌት እናት ደውላለሁ። እመቤትን ቤተሰቡን አመስኩት በጠበጥኩት። ልጄ ሞታ ነው አሜሪካ አይደል ነው በቃ ገለዋት ነው። ኧረ ገለዋት ነው ወይኔ አብ ፀሐዬ ጋር በሌሊት ፀሐዬ እንደዚህ ከሆነ ኧረ እባክሽን ትምህርት ቤት ያለችው አትበጥብጭ እባክሽን ብጥብጥ ከትምህርት ቤት። ከዛ ሲደወል እዛ ደውይ ሲሉኝ እዛ ስደውል መጨረሻ ላይ ሊመሻሽ ሲል ምን ሆነሻል አለችኝ። አለሽ? አዎ አልሞተችም በቃ እኔ ሞተች ነው ያልኩት። ከዛ ፀሐይ ያልኳት አቤት ቡቡ እኮ ተገኘች። ድሮ ምን ሆነች? ሰይጣን ሲጫወትብሽ ነው አንቺ ሰይጣን ያጫወትብሽ። በጣም በቃ ወጣ የማናምናት ልጅ ግን ስማርት ናት። ራሷን የምትጠብቅ ናት። እንደዚህ የእናትነት አንድ ልጅ ስለሆነች የሚያሳስብ ነገር በቃ ማሰብ አይጠፋም። አንድ ቀን ደግሞ ያደረገችኝ እንድናገርና ጨርሳለሁ። ሲክስ ፍላግ ሄድን ኬንታኪ። ከዛ ቡቡና እሷ እኔ ስመጣ አዙሮ የሚያዳፋችሁ የሚያላጋችሁ እኔ አላውቀውም። ጥሩ ነው እዚህ ላይ ውጪ ምንም ችግር የለም አሉ። አሰሩኝ። ገብቻ አላውቅም ተጫውቻ አላውቅም። ታሰርኩ። ለቀቁኝ። አጋጭቶ ያልጠራሁት 44ቱን ታቦት ጴንጤ ነኝ ግን በቃ ገብርኤል ማርያም ያገሬ አባቴን ዘመዶቼን ጨረስኩ። በቃ ጠራው አለቀስኩ። በቃ ንፍጤ በቃ
ልክ ከዛ ሲተፋኝ ሲያወርደኝ እየተንገዳገድኩ ልትገሉኝ ፈለጋችሁ? ልትገሉኝ ነው? እንድሞት ነው የፈለጋችሁት? እንደው ልክ በቃ አንዳንድ ሰው የቤተሰቡን ንብረት ሊወርስ ቤተሰብ ይሙት የሚል ይኖራል። እንደዛ መሰለኝ። ምንም ነገር የለኝም። እኔ የምነዳው ያው ሆንዳ ነው። እናንተ በቃ ያልተናገርኳቸው ወዘወስኳቸው ያላልኳቸው ነገር የለም። አጋጭቶ እስካሁን የሰራሽልኝ ስራ አሁን ግን አመለጥሽ። ኤኒዌይ በጣም ጥሩ ደግ። እኔ በህይወቴ ዳይመንድ ባሌ የሚታለ ሚኪ ገዝቶልኝ አያውቅም። ባሌ ዳይመንድ ገዝታልኛለች። በዳይመንድ የምታዘንጠኝ ቀለበቴ አዎ ሚኪ እንዲከሰስ ፈልጋለሁ። ግን በጣም 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 ጥሩ አባት አላት። ሚኪ ማለት በእውነት ጥሩ ባል፣ ጥሩ አባት። ልጁን በቃ የፈለገ ነገር ቢሆን እሺ በቃ የልጁን ነገር የሚጠብቅ እኔ ለምን አይወስዱ ስትታይ እንደፈለገች ቆይ እንደዚህ ነው። በቃ ሚኪ ማለት ለኔ እውነተኛ ባል፣ ለልጁ እውነተኛ አባት። በእውነት ባርኩልኝ ሚኪ አይ ላቭ ዩ። ጌታ ኢየሱስ ይባርክ ከልቤ። በእውነት ጥሩ አባት፣ ጥሩ አባት፣ ጥሩ አባት፣ ጥሩ ባል። ቆይ ክብሩን እግዚአብሔር ይውሰድ። ሚስቶች ባሎቻቸውን በእውነት ያደረጉትን ነገር በአደባባይ መስክሩ። ሚኪ ማለት በቃ በሁለታችን መካከል አብሮን ሲኖር መልአክ ነው ለኛ። በቃ እንደ መልአክ ነው በእውነት በጣም ለሁላችሁም ኦኬ። ዘመዶቼ ካንቺ በላይ ሚኪ እንወዳለን አሉ። How about me? So sweet. Oh, okay. እሺ ሚኪ I love you. ግድ የለም እኔን ምህረት ብቻ ትወደኛለች። ምህረት የእስክንድር ባለቤት I love you። እና ልጨርስ ነው። ቡቡ በጣም መልካም ሚስት ነች። ስልኬን አምጡልኛ እንዴ ፕሊዝ። ከዛ ከሚኪ ጋር ነው ስልኬን። ሁለት ምዕራፍ አነባለሁ። ያሬድን ደግሞ ዌልካም ቱ አወር ፋሚሊ። ያሬድ በጣም እንወድሃለን። ያሬድ ነጮቹ እንደሚሉት think twice before speak። ነጮቹ የሚሉት አይደለ? እንደዛ ነው። ሁለት ጊዜ አስቦ ነው የሚያወራው። ዝም ብሎ የሚያወራ ሰው አይደለም። በጣም ዲሰንት ነው። ጀንትልማን፣ የስራ ሰው፣ ሃርድ ወርከር። አሁን ለቡቡ 911 አይደለም 910 ቢኖር አልደውልም። ተማመን ባል አግኝታለች። መርቀን ሰተናል፣ ወስደናል። ምንም አላስብም። ያሬድዬ እንዴት እንደምትወዳት አውቃለሁ፣ እንዴት እንደምትንከባከባት አውቃለሁ። ልቤ ስላረፈ ነው ብዙ ጊዜ ማልደውለው፣ ብዙ ጊዜ ማልለው። አሁን ደግሞ ወስደሃል። ጌታ ዘመንን ይባርከው። በፍቅር ተባረኩ። ዘመናችሁ ይባረክ። በአንድ ቃል ጨርሳለሁ። እሺ ባለቤቷን በጣም አመስግናለች። ግን ሚኪዬ ቤት ስትመጣ መሳም አለብህ። ትሳምክ እወድሃለሁ ብቻ ነው ያለች። እሷ ትስማለች ስለምትወድ፣ አንተ ደግሞ መጠበቅ አለብህ። ዛሬ እንግዲህ ትልቅ ጦርነት አለ ማለት ነው፣ የፍቅር ጦርነት። ሚኪዬ ያ ታረጊዋለሽ። እና በዚህ ግብዣ ላይ ሁላችሁም ለተገኛችሁት ኢትዮጵያኖች በሙሉ ጊዜያችሁን ሰጥታችሁ በእውነት ይሄንን ሰርግ ላደመቃችሁት በእኔም በእግዚአብሔር ስም አመሰግናለሁ። አሜሪካን በጣም ከባድ ነው። ልክ እንደ ድፎ ዳቦ ነው። ተገለባብጠን ከሰርግ
እዚህ ባዙሩም ገብተን ልብሳችንን ቀይረን እዚህ ጋር ደግሞ የተገኘ ነው ትላንትና ማለት ነው። እንደዚህ አይነት በጣም ወንደርፉል ኢትዮጵያኖች እኔ አይቻላቅም። በእውነት ነው የምለው በእውነት እንዴ ሰው ሰርግ ተጠርቶ ቤቱ ሄዶ ልብስ ቀይሮ ለመምጣት እንኳን ይከብዳል። ግን ባዙሩም ገብተን ልብስ ቀይረን እንደገና ምሳ ትላንትና አድምቀን ማለት ነው። ለምን በእንደነዚህ አይነት ቤተሰቦች ፍቅር በሆኑ ቤተሰቦች ተጠርተን ፍቅራቸውን ስለገለጽንላቸው እነዚህ ደግሞ ሁለቱ ባልና ሚስቶች በልጆች ይባረኩ። ኢትዮጵያኖች በጣም ልዩ ነን እና ደስ ብሎኛል። ደስታዬን ለመግለጽ ነው። ኤልስዬ በጣም እግዚአብሔር በአንድ ልጅሽ ተደስተሻል። እግዚአብሔር ክብሩን ይውሰድ። ወድሻለሁ። ይሄ ቤተሰብ ይባረክ፣ እስከ ልጅ 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 ይባረክ። ምርጥ ፋሚሊ ነው። ማሚዬ እኔ ወድሻለሁ። እሺ ያፌት፣ ሁላችሁንም ወዳችኋለሁ። በእውነት አመሰግናለሁ። አሜን። ወድሻለን። እኛም ቡቡዬ ቡቡ ይሄ ላንቺ ነው። ለዘመንሽ ያዡ። ትንሽ ነው ማነበው። መጽሐፈ ምሳሌ 31 ከ10 ጀምሬ እስከ 12 ነው ማነበው። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎርልባትም። እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። ይሄንን ቃል ለህይወትሽ ያዡ። እወድሻለሁ፣ ወዳችኋለሁ። ዘመናችሁ ይባረክ። ርብቃ በተባረከችበት በረከት አንቺ ልጃችን እልፍ አእላፍ ሁኚ። ዘርሽ የጠላቶችን ደጅ ይውረስ። ያሬድዬ we love you again. Welcome to our family. Thank you. አጨብጭቡላት ለኤልሲ፣ አጨብጭቡላት። በጣም ደስ ይላል። ኤልሲን እግዚአብሔር አብዝቶ ይባርካት። ጥሩ እናት ናት። በቃ this is real እናት ማለት እንደዚህ ነው አይደለም? ኤልሳ በአማርኛ አውርታለች፣ እኔ በእንግሊሽ እለዋለሁ። Good evening everyone. For those of you who don't know me, I'm Beatty. I have the honor of being Meron's cousin. First, I just want to say how beautiful everything is tonight. The love, the joy, everyone gathered here. It's just a special moment to witness. Growing up with Meron gave me a front row seat to the amazing person she is. Some of my best memories have her right in the middle of them. We went to high school together, spent weekends together, and somehow always found ourselves laughing through every situation, even the chaotic ones. I was in even her prom date in high school. And then Fridays meant taking the bus to her house, knowing the weekend would be full of jokes, stories, and memories we'll laugh about for years. And if you know us, you know that there's certain stories only we understand, like our famous tornado is coming, joke that never stopped being funny to us, or the time my aunt sent us on a very quick errand, and we got distracted on the way, and by the time we got home, if everyone can quiet down just a little bit so that our bride and groom can also hear this message. And if you have children, if you can quiet them down just a little bit as well. But just to continue, there was a time where my aunt Elsa sent us on a very quick errand, and we got distracted along the way. By the time we got back home, she was in full panic mode. As she stated, she was ready to call 911. We didn't even get a chance to knock at the door before she pulled both of us in. And even in that moment, somehow we were able to just laugh that off, even though we almost gave her a heart attack. But that's who Meron has always been to me, someone who brings joy into every moment. And now seeing her with Yared, it's clear that she found someone who matches the same love, happiness, laughter. The way you two support each other and light up around each other is truly beautiful to see and witness. So before I finish, I want to say a little prayer to the both of you. May God bless your marriage with endless love, laughter, patience, and peace. May your home always be filled with happiness. May you grow stronger together through every chapter ahead. And may the love you share today only deepen within time. And everyone else says, Amen. Cheers to the happy couple. Thank you very much. እናመሰግናለን። አሁን በጣም አጫጭር
የተወሰነ ደቂቃ 2 ደቂቃ ለተወሰነ ለሁለት ሰው ሰጣለሁ። ከያሬድ ቤተሰብ እንደምን አመሻችሁ። ኢየሱስ ክርስቶስ ጌታ ነው። እንግዲህ ያሬድ 3ኛ ልጄ ነው። ከያሬድ ጋር ጥሩ አታችመንት አለን። አብረን ነው እስከዚህ ድረስ ብዙ አልተራራቅንም። ማለት ከኢትዮጵያም ስንመጣ በቅርብ አንድ አካባቢ ነው የመጣ ነውና ብዙ ጊዜ አውቀዋለሁ ያሬድን። ያሬድ ላገባ ነው ሲለኝ ወደ ኋላ መለስ ብዬ የድሮ ያሬድን እያሰብኩት ነበር እና ያሬድ በልጅነቱ አፉ በጣም ይጣፍጣል፣ ኮልታፋ ነው። አንድ የቤተሰብ ታሪክ አለን። እንግዲህ አንዴ ትንሽ ድምፅ ትቀንሳላችሁ ህፃናት? እባካችሁ ድምፅ ትንሽ እሺ። እግዚአብሔርን እናክብር። እግዚአብሔር የሰራት ቀን ናት እቺ። እግዚአብሔር መመስገን ይገባዋል። በዚህ ሰዓት እግዚአብሔርን እናመሰግናለን። እና ያሬድዬ ልጅ ነበር። እኔ ያሬድን ያሳደግኩ ያሬድን ብቻ አይደለም፣ ያው 3 ልጆች አሉኝ። አፍታል እና አስቀመጠንልሻል አንድ ለስላሳ ግን ካልጠጣሽ ድብቅ አከሽ ለኔ ሽጪ። እሱ ትዝ አለኝና ድብቅ ያለ ነገር እግዚአብሔር ለያሬድ ይሰጠዋል እያልኩኝ ያሰብኩ ነበርና ላገባ ነው ብሎ አለኝ። ማንን ስለው ሜሮንን እንደዚህ ስለሷ ስሰማ ድብቅ ያለ ነገር ያሬድ ይፈልጋል። ከልጅነቱ ድብቅ ያለ ነገር ይፈልጋል አለ። በቃ ልቤ ስጸልይ ነበር። እናቴም ድብቅ አርጋ ትሰጠዋለች። ሁሉም ሰው ድብቅ አርጎ ይሰጠዋልና የእግዚአብሔር አደባበቅ አሁን ገረመኝ። በቃ እግዚአብሔር ሜሮንን እንዴት ድብቅ አረገለት። ያሬድ ጥሩ ልጅ ነው። ያሬድ መልካም ልጅ ነው። ጥሩ ለናቱ ጥሩ ልጅ ነው። ለናቱ ወንድሞቹን አስተባብሮ ቤት ገዝቷል። ያሬድ እናቱን አስታሟል። ያሬድ እናቱን ይወዳል። ግን ያሬድ ጥሩ ባል መሆን ነበረበት። እኛ ቦስተን ነው የምንኖረው። በእግዚአብሔር ምሪት የዛሬ 5 ዓመት አካባቢ ወደዚህ መጣን። እግዚአብሔር ስለረዳን ያሬድን ከሜሮን ጋር ሊያገናኘው ስለፈለገ ያሬድ ጥሩ ባል እስኪሆን ድረስ ሜሮንን ደበቃት። እግዚአብሔር ይመስገን። እናቷ ብዙ እንደምትጸልይላት ሰማው። በጣም ብዙ ክርስቲያኖች ለሜሮን እየጸለይን ነበር። ሜሮን እንድታገባ ይፈለግ ነበር። ኧረ እባካችሁ ለሜሮን ጸልዩ። አይ እግዚአብሔር ሜሮንን ለያሬድ ድብቅ አድርጓል። እግዚአብሔር የተባረከ ይሁን። እንዲህ ነው ሲደብቅ። አሁንም የኔ ልጆች እግዚአብሔር የደበቀላችሁ በጣም ብዙ ነገር አለ። ይህንን የእግዚአብሔር የደበቀላችሁን ነገር ለማግኘት እግዚአብሔር እንደኛ አይደለም። ምናልባት እኛ የምንፈልገው ያሬድዬ እንዳስለመድከኝ እንዴት ዋልሽ እናቴ፣ እንዴት አደርሽ እናቴ ብያዬ ነው የሚሉኝ። እንዴት አደርሽ ብያዬ፣ እንዴት ዋልሽ። እሱም ሊቀር ይችላል። እንዴት ከረምሽ፣ እንዴት ሰነበትሽም ሊሆን ይችላል። እሱም ሊቀር ይችላል። እኔ እናት ነኝ ይቀበላለሁ። እግዚአብሔር ግን በባህሪው መመለክ ይፈልጋል፣ መከበር ይፈልጋል። የኔ ልጆች ከእግዚአብሔር ፊት አትታጡ። ሊሰጣችሁ የፈለገው ነገር እጁ ላይ አለ። እሱ ሊሰጣችሁ ሲመጣ እናንተ ግን አታዘግዩ፣ በፊቱ ተገኙ። እናንተ እሱ ሊሰጣችሁ የመጣውን ነገር ለመቀበል ሁል ጊዜ በእግዚአብሔር ፊት ሁኑ። ይሄንን እተውላችኋለሁ። እግዚአብሔር እንደ ሰው አይደለም። እግዚአብሔር ይፈልጋል። በቃ እግዚአብሔር ባህሪው ነው መፈለግ፣ መመለክ፣ መከበር ባህሪው ነው። ስለዚህ የኔ ልጆች ሜሮንዬ ከእግዚአብሔር ቤት አትታጡ። ሁል ጊዜ የደበቀላችሁ ብዙ ነገር አለ ሊሰጣችሁ
ስለዚህ ያንን ለመቀበል በእግዚአብሔር ቤት አትጣጡ። ሁል ጊዜ እግዚአብሔርን በማክበር ኑሩ። እኔ ወዳችኋለሁ እስከ መጨረሻ። ወንድሜ እንዳለው ብዙ አላረጀውም። ያው እንደምታውቁት የምፈልገው የእናንተን እንትን ነው። በቃ የእናንተ መባረክ ነው። እጠብቃለሁ። አለሁላችሁ፣ ከጎናችሁ፣ ወዳችኋለሁ። ሁልጊዜ ከእናንተ ጋር ነኝ። ያሬድዬ በጣም ጥሩ ሚስት፣ ቆንጆ ሚስት ነው ያገኘኸው። እግዚአብሔር የደበቀልህን ነገር ነው ያገኘኸው። እግዚአብሔርን ሁሌ አክብር፣ ከፊቱ አትታጣ። በጣም ደስ ብሎኛል ስላከበርከኝ። ተባረክ። በእውነት እኔ በአንተ ክብር አየሁ በአሜሪካን ሀገር እና እግዚአብሔር ይመስገን። እግዚአብሔር ብዙ ነገራችን ነው ታውቃለህ። አንተም ክብር ለእግዚአብሔር ይሁን። ስለመጣችሁ ደግሞ ወንድሞቼ እዚህ ያሉ በጣም አመሰግናችኋለን። ኤልስዬን የመሰለ እህት እግዚአብሔር ሰጥቶኛል። እግዚአብሔር የተመሰገነ ይሁን። በጣም በብዙ ጸሎት እግዚአብሔር እንደዚህ አከበረን። ክብር ለእግዚአብሔር ይሁን። ክብሩን ሁሉ ጠቅልሎ እግዚአብሔር ይውሰድ። እግዚአብሔር ይባረክ። አሜን። እሺ፣ እንዴት ሰነበታችሁ? እንዴት አደራችሁ? እንዴት ዋላችሁ? እንዴት ናችሁ? ምግቡ ሁሉ ተስማምቷችኋል መቼም ይመስላል። መልካችሁ ሳይው ፏ ብላችኋል። እሺ፣ አሁን ከእንትን ስንመጣ ላይክ እዛ ጋር እያወራን ነበርና ስለ ስም ማውጣት በጣም ሲሪየስ አደረገብኝ። እኛ ለፈን ነው አልኩትኝ። እዚህ ጋር ፈን ነው እንትን የምንልበት እና ሲሪየስ አታርግብኝ ምናምን እያልኩት ነበረና አሁን ስም እናወጣለን። ስናወጣ እስኪ የወንድ ቤተሰቦች እጃችሁን አሳዩኝ። የወንድ ቤተሰብ በሙሉ እጆቻችሁን አሳዩኝ። ኦኬ ኦኬ። የሴት ቤተሰብ ኦኬ። የሴት ቤተሰቦች እንግዲህ እንደ ብዛታችሁ ስሙን የመቀበል የመጮህ አንፈልግም የማለት መብት አላችሁ። ደስ ካላላችሁ ካልወደዳችሁት ካላችሁት መቀበል የለባችሁም። የላቸውም፣ መብት የላችሁም። ስሙን የሚያወጡት የወንድ ቤተሰቦች ናቸው። እሱ የታወቀ ነው። ኦኬ የለም አለ የሚሉን ያሳውቁናል። እሺ አሁን ሬዲ ናችሁ ሁላችሁም? ቡብዬ ሬዲ? በደንብ አድርገህ ያሬድ መስማት አለብህ ስሙን። እንደገና ሌላ ደግሞ ስሙን ዳቦ ከተቆረሰ በኋላ ዳቦ ሲያዞሩላችሁ ስሙን ካልተናገራችሁ ካልያዛችሁት ዳቦ አትበሉም። እሱንም ላስታውሳችሁ፣ በደንብ ስሙን አዳምጡት። እሺ ከወንድ ቤተሰብ እንጀምራለን። እሺ ከወንድ ቤተሰብ ስም የሚያወጣ ሰው እስካሁን ድረስ ሁለት እያየሁ ነው። እኔ መጀመሪያ ለወንድ ነው ቀድሜ የሚሰጥ። ይቅርታ ለወንድ ነው በእድሜና በአባትነት ስለማምን። እሺ ዘርፈሽዋል ወርቅ ዘርፈሽዋል ወርቅ ቆይ ሲራክ ቁም። ሲራክን አሁን ከዚህ የማባረር ስልጣን አለን። ምንም ስርዓትን ቆይ አንቺም ራሱ ልትቀጭ ትችላለሽ። አንተ ልትቃወም ማን? አሁን እኮ ያንተ ምንም አይደለችም፣ እሷ የነሱ ናት። ዝም ብለህ ሚሉን ትሰማለህ። ወደ ሰጥተሃል፣ የነሱ ናት። ዘርፈሽዋል ወርቅ ጻፉ። ሌላ ምንድነው? መጨረሻ ላይ ነው መቀበልና አለመቀበላችሁን እንትን የምናደርገው። አሁን ስሙ ይወጣል፣ ይመዘገባል። ከተመዘገበ በኋላ እያንዳንዱ ስም ሲጠራ የመቀበል ያለመቀበል መብት የናንተ ነው። ያኔ ነው የምንጮኸውና እንትን የምንለው። አሁን ላይ ዝም ብለን ነው የምንጽፈው። እሺ ዳኞች ራሳችሁ መስተካከል አለባችሁ። እኛ አሁን አንድ ሆነናል፣ ተቀላቅለናል። እኛ ቤተሰብ ነን እና በስሙ ሞር እንስማማለን። ግን እዚህ ጋር አንድ እኔና እሷ ተማክረን አንድ ስም ልንሰጣችሁ ነው። የተደበቀች ድብቅ ወርቅ ብያታለሁ።
ምሳሌ ላይ ነው ምስል ምንን ሴት ማን ያገኛታል? የተደበቀች ወርቅ፣ ድብቅ ወርቅ፣ ድብቅ ወርቅ። ሁለተኛ ስም። እሺ ሶስተኛ እሺ እርካበሽ ወርቅ፣ እርካበሽ ወርቅ። እሺ ትርጉሙን ትርጉሙ ትንሽ ምናልባት እርካብ ማለት በቅሎ ላይ ወይ ፈረስ ላይ ሲወጣ መወጣጫው ደረጃው እርካብ ነው የሚባለው በአማርኛ። መወጣጫሽ ወርቅ ነው። እሺ እርካቦች ወርቅ። ይሄን ይመስላል ትርጉሙ። እሺ አራተኛ ስም ናሽቪል ላይ አግኝታ አፈሰሽ ወርቅ፣ አፈሰሽ ወርቅ፣ አፈሰች ወርቅ። ይሄ ነገር ግን ወደ ያሬድ ያደላ ይመስላል። ፌር ነው፣ ፌር ነው። እሺ አፈሰች ወርቅ እና የሴት ቤተሰብ አሁን እንትናቸው እየተገለጠብኝ ነው። አሁን ቅናታቸው እየተገለጠብኝ ነው። ወዳችሁ ሰጣችኋል፣ ጸጥ በሉ። እሺ ሌላ ጻፍሽ አይደለም? 4 ስሙ ደርሶናል። እሺ እሺ አለ መደገፊያሽ ወርቅ፣ መደገፊያሽ ወርቅ። እንዴ ወርቅ በወርቅ አደረጋችኋት እኮ ልጅ ተዋል። መደገፊያሽ ወርቅ። እሺ እሺ ኦኬ። 5 1 ተቀብለን ወይ 2 ተቀብለን ከዛ በኋላ ምርጫውን በድምጽ እናደርጋለን፣ በቁጥር እናደርጋለን። እሺ ሌላ አለ? ከሌለ አለ? እሺ በጸሎት ዋው! በጸሎት በጸሎት። እሺ የመጨረሻ አንድ ስም እንወስድና ከዛ በኋላ ከተሰጠን ስም እንላለን። ይሄ ሁሉ ወርቅ ስለሆነ ያው ዙሪያሽ ወርቅ ቢሆን ይሻላል። እሺ ወርቅ በወርቅ ነው። ስለዚህ ዙሪያሽ ወርቅ ተብሏል። እና እሺ አሁን ወደ 7 ስም ነው አይደል የተሰጠን? ኦኬ አሁን ከተሰጠን 7 ስም እያንዳንዱን ስም እንጠራና እጃችሁን ታሳያላችሁ። በቁጥር የሚበልጠውን እንመርጣለን። እሺ ንገሪኝ። ችግር እሺ አንደኛ ዘርፈሸዋል ወርቅ ነው። ዘርፈሸዋል ወርቅ የሚለው ነው አንደኛው የተሰጠ ስም። እስቲ እሱን ዘርፈሸዋል ወርቅን ደግፈዋለሁ ወይም ይሁን የምትሉ እጃችሁን አሳዩኝ። እሺ ኖ ኖ ኖ አይደለም አይደለም። እሺ 2 ሰው ነው ብቻ የተሰጠ። ያጅልኝ። እሺ እርካብሽ ወርቅን ትቀበላላችሁ? ኧረ አንቀበልም። እናንተ ጩሁ እንጂ ነው በሉ እንዴ። አንቀበልም ነው ነው። በቃ እንግዲህ አይመጥንም ብለዋል። ምንም ማድረግ አንችልም። ምንም እጅ አያስፈልግም። እጅ አያስፈልግም። የለማ ማንም ሰው የለም። ማንም የለም። ኖ ኖ ኖ ኖ ኖ ኖ አንቀበልም፣ አንቀበልም። እኔ የሴት ወገን ነኝ፣ እሱ የወንድ ወገን ነው። ምንም ላረጋቸው አልችልም። ምንም ማድረግ አይቻልም። መቀየር አይቻልም። መሻር አይቻልም። በጣም ይቅርታ እና አንቀበልም ብለዋል። እጅ ማውጣትም አያስፈልጋቸውም። ካልተቀበሉ እኮ በቃ አንቀበልም። 0 ኔክስት 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 አፈሰሽ ወርቅ
አይቻልም። የሴት ቤተሰብ እኮ አያወጣም። የሴት ቤተሰብ አያወጣም። እሺ ቀጥል። መደገፊያሽ ወርቅ። እሺ የሚቀጥል ይሄ በጩኸት እያበዛ ያለ ህዝብ ምን አስቦ ነው? ቆይ ምን አስቦ ነው? በጸሎት ወርቅ። በጸሎትን ወርቅ ትቀበላላችሁ? አንቀበልም። ኦኬ ኖ አንቀበልም ብለዋል። እና እናንተ የወንድ ቤተሰብ እያስቸገራችሁኝ ነው አሁን። ምክንያቱም የምታስቸግሩት ካወጣችሁ በኋላ ዝም ብላችሁ ቁጭ በሉ። የሴት ቤተሰብ መቀበል አለመቀበል መብታቸው ነው። ኔክስት ቆይ አትጨናነቁ። አሁን ድንገት ቴክስት ይገባላት ነበረ። ዜል አካውንቷ ውስጥ እየገባ ነው የሆነ ነገር እና ከየት እንደገባ ኢንቨስቲጌት ስለምናደርግ አትጠራጠሩ። ከሆነ ወገን እየመጣ እንደሆነ ጠርጥሬ ያለው አስቸጋሪ ነው። ያው ሰው ማመን ከባድ ነው በዚህ ዘመን። ይሁን እስቲ ችግር የለውም። አንድ ዳኛ ቢያጭበረብር አንድ ታማኝ እዚህ ስላለ ፍትህን እናሰፍናለን። እሺ ኦኬ። ስድስተኛ ዙሪያሽ ወርቅ ነው። ዙሪያሽ ወርቅ የሚል ካለ ዙሪያሽ ወርቅ። እሺ ዙሪያሽ ወርቅ። እሺ አንዴ ታገሱኝ። እሺ ከዚህ ወገን እስቲ ድምጻቸውን እንስማ። ኦኬ እስቲ የመጨረሻው ደግሞ ከቀረበልን የተደበቀች ወርቅ የሚል ቆይ ይቅርታ። እዚህ ሲጻፍ ይሄ ከሴት ወገን ድሮም እያጭበረበሩን የተጻፈው የተደበቀች ድብቅ ወርቅን የተደበቀችው ለምንድን ነው እንደዚህ የሚያደርጉ? ድብቅ ወርቅ ነው የሚሰጠውን ስም እዚህ የቀየሩን አሜንድ እያደረጉን without any power ተጭበርብረናል ወገን ተጭበርብረናል። እዚህ ድብቅ ወርቅ yes you gotta win that one እሺ በጣም ደስ የሚለው ድብቅ ወርቅ በጣም ይሄን ለማግኘት ምን ያክል ያሬድ እንደለፋ መገመት ይቻላል ማለት ነው። እና he got it መጨረሻ ላይ so you like it እና ደስ የሚል ትክክለኛው የሞከረውን የለፋውን እንዴት እንደሰማችሁ ወይ አማክሯችሁ ሊሆን ይችላል አላቅም። ዝም ብሎ የወጣ ስም አይደለም፣ ታሪክ ያለው ስም ይመስላል። ድብቅ ወርቅ በጣም አሪፍ ስም ነው። እሷንም የሚገልጽ የሱንም ልፋት የሚገልጽ ነው። ኮንግራቹሌሽን ድብቅ ወርቅ። ከዚህ በኋላ ስትጠራ ድብቅ ወርቅ ስትባል ከረሳች ያው ያስቀጣል፣ በእኛ ሀገር በጣም ያስቀጣል። ስለዚህ ስምሽን እንዳትረሺ ማለት ነው። ለኔ ችግሩ እኮ እንዴት ነው ነገሩ? በእኛ ሀገር ደግሞ እንደሱ አይደለም። ትቀልዳለህ እንዴ? አንተ ነህ አባት ወይንስ ሚኪ ነው አባት? በእኛ ሀገር እያልክ የምትናገረው do we have to no ቢሆንም ዳኛ ነው እንጂ በእኛ ሀገር እኛም ሀገር አለን። እሺ እንዴት ነው በእኛ በኤርትራ እንዴት ነው? በኢትዮጵያ እንዴት ነው? አሁን እንግዲህ ስም ያወጣው ሰው ዳቦውን ወደዚህ መጥቶ ይቆርስልናል። ከዛ ሚዜዎቹ በስፌቱ ላይ ታደርጉና ዳቦውን ታዞራላችሁ። ስም እየጠየቃችሁ ስም ያላወቀ ሰው እንዳሰጡ ዳቦ